ከዚህ ውጭ ሄደ ለመንግስት እጅ ምሰጥ ሌባ የፈሪ አሟሟት ነገ እንደማያምር አስረግጬ እነግርሃለሁ። የፈሪ አሟሟት በጣም ያስጠላል። አዎ የፈሪ አሟሟት ያስጠላል። ስለዚህ አማራ ሚኒሻ፣ አማራ ልዩ ኃይል፣ አድማ በተና ልዩ ኃይል ውስጥ ቀድሞ ቀርቷል። ደናው ልዩ ኃይል፣ አድማ በተና፣ ፖሊስ፣ ሚኒሻ ተው አያስፈልግህም። የብልጽግና አንተን ኮትኩቶ ሳድ ላይ ጥዶህ ነው የሚሄደው። ወደድክም ጠላህም እኔና አንተ ተጠፋፍተን እናልቃለን። ሜዳውን ለሌላ ነው አሳልፈን የምንሰጠው። በተለይ የአማራ ልዩ ኃይል፣ የአማራ ፖሊስ፣ የአማራ ሚኒሻ እመነኝ፣ ተው ብንልህ ካልሰማህ እንደ አማራ ብልጽግና የዋናው እምብርት ላይ ያላችሁት ያው በልታችሁ ትሞታላችሁ። ነገም ያው ልጠፉም ልትሉም ብትሉ ያው የዘረፋችሁ መሬት ያሰዳችኋል። መካከለኛው ወደታ ያለው አንድ እውነት የምነግርህ እኛ አቅም እንደማናጣ ታውቃለህ። እንደምናሸንፍ አንወላወልም። እምቢ ካልክ ግን አንተና እኛ ጠፍተን ሜዳዋን ለሌላ ነው አሳልፈን የምንሰጣት። በተደጋጋሚ ይሄን ነግረናል። በወደሉ ጎርሰ ወደ ወገን ዙር። ይሄ ጀነራል ሁሉ እኛን የሚወጋና ጠልቶን ነው መሰለህ እንዴ? አልጠላንም እኮ አብይ አህመድ በገንዘብ በቤት በተለያየ ነገር ስለያዛቸው ስላረጁ ከዚህ በኋላ ሄደን አያምርብንም ስላሉ ወዳቸውም እየተከነም ቢሆን ነው እኛን እየወጉን ያሉ። ወዳቸው እየተከነ በደህንነቱ በመኑ ተተብትበው ተይዘው ነው እኛን እየወጉን ያሉት እንጂ ሌላ አይደለም። ሌላ በስልጣን የተጀበጀበ ማረግ የተጨመረለት ጀነራል ታሪክህን ነገ ለልጆች ጽፈህ አስቀምጥላቸው። ያኔ በወሎ ግንባር፣ በጎጃም ግንባር፣ በሸዋ ግንባር እያልክ ማለት ነው ያጠፋኸውን ቤተክርስቲያን ያጠፋኸውን መስጊድ ከማህበረሰብ ላይ በድሮን ያስጨፈጨፍከው ያንን ታሪክህን ለልጆች ጽፈህ አስቀምጥላቸው።